ኢትዮቴክ የኢትዮጵያውያን ሰላም እንደምንሰነበታችሁ ውድ ኢትዮቴክ ዩቲዩብ ቻናል ተከታታዮች፣ ፕሮግራማችን በሰዓቱ ጀምሯል። እንግዲህ በፕሮግራማችን ላይ ያላችሁን ሀሳብ አስተያየት እንደተለመደው በኮሜንት መስጫው ስር አስቀምጡልናላችሁ። ፕሮግራማችን መጠነኛ የይዘት ማሻሻያ አድርጓል። የመጀመሪያው እንግዲህ የቴክኖሎጂ ፕሮግራም ቴክኖሎጂ በተለይ የኤሌክትሮኒክስ ቴክኖሎጂ ከጅምሩ እስከ አሁን ላይ ጥናት እስከሚካሄድበት የቴክኖሎጂ ዘመን የሚዳስስ ይሆናል። ይህ ማለትም ከቫኪዩም ቲዩብ ቴክኖሎጂ እስከ አይሲ እና ኳንተም እንደዚሁም ደግሞ የአይ ቴክኖሎጂ እና ወደፊትም ደግሞ ናኖ የሚባል ቴክኖሎጂ እስከዛ ድረስ የምንቃኝበት ይሆናል። በዚህም እንግዲህ የቴክኖሎጂ ፍላጎት ያላቸው ህጻናቶች፣ ተማሪዎች እንደዚሁም በዘርፉ ፕሮፌሽናል የቴክኖሎጂ ላይ ያሉ ሙያቸውን ያዳብሩበታል ብለን እናስባለን። እንደዚሁም ደግሞ ሁላችንም ወደ ቴክኖሎጂው ዓለም ለመቀላቀል የራሳችን ዝግጅትና መጠነኛ እውቀት እንዲኖረን ለማድረግ ያስችል ዘንድ ይሄ ፕሮግራም አንደኛው ነው ማለት ነው። ሁለተኛው ፕሮግራማችን በየጊዜው የሚወጡ የኤሌክትሮኒክስ ቴክኖሎጂዎችን ለእናንተ የተሻሉ እንዲሁም ደግሞ እንደ ኢትዮጵያ ለኢትዮጵያ ማህበረሰብ ከኃይል አጠቃቀማችን ጋር እንደዚሁም ከጥንካሬያቸውና ከታጠቁት ዘመናዊ መሳሪያ ጋር በማያያዝ ለእናንተ የምንጠቁምበትና እንደዚሁም በሰፊው የሚዳሰሱበት ነው ማለት ነው። በሶስተኛው ፕሮግራማችን ደግሞ በውድ ዋጋ የተገዙ ኤሌክትሮኒክስ ማቴሪያሎች በቤታችን እንዴት አድርገን ከብልሽትና ካላስፈላጊ የኃይል ጫና እንደዚሁም ከመቃጠል እንከላከላቸዋለን። ችግሩ አልፎ ይሄንን ሁሉ ከተከሰተ ደግሞ እንዴት በቀላሉ ቤታችን ሶልቭ ማድረግ እንችላለን የሚለውን የምንዳስስበት ፕሮግራም ነው። እንግዲህ የዛሬው ፕሮግራማችን በዚህ መሰረት ለእናንተ ኤሌክትሮኒክስ እቃዎቻችሁን እንዴት ነው በአግባቡ እና ካላስፈላጊ ወጪዎች ልትድኑባቸው የምትችሉ፣ በተለይም ደግሞ በአብዛኛው በሚባል ደረጃ በኃይል መብዛት ወይም ማነስ ችግር ይሄ አሁን የምጠቁማችሁ የሚያስከትለው ጫና ተዳምሮ አብዛኛውን ኤሌክትሮኒክስ እቃዎች ከጥቅም ውጭ ሊያደርጋቸው የሚችል እንዴት ነው እንከላከለው የምንችለው እና ችግር ውስጥ ከተከሰተ በኋላ እንጠቅን ሶልቭ እናደርጋለን። በዚህም መሰረት ጊዜያችን፣ ገንዘባችን ማዳን እንችላለን። እኛም ከቴክኖሎጂ ጋር ቢያንስ መጠነኛ የሆኑ ጥገናዎችን በቤታችን ውስጥ እንደታደገን ማድረግ እንችላለን የሚለውን ፕሮግራም ይዤላችሁ መጥቻለሁ። አብራችሁን ከፕሮግራማችን ጋር እንድትቆዩ በአክብሮት ጠይቃለሁ። እንግዲህ ከትንሽ ተነስቶ ከፍተኛ የሚባለውን ወጪ ሊያስወጣን የሚችለው ወይም ደግሞ እቃችን ሙሉ ለሙሉ ከጥቅም ውጭ ሊያደርግ የሚችለው በቤታችን ውስጥ የሚከሰት እኛ ላናስተውለው ልብናልለው የሚችለው ትልቁ ችግር ኤሌክትሮኒክስ እቃዎቻችን የሚሰኩበት ሶኬት፣ በሶኬቱና በኤሌክትሮኒክስ እቃዎቻችን መሰኪያ ላይ ያለው ፊቲንግ እዛ ላይ በሚፈጠረው ቮልቴጅ ፍላክቹዌሽን አማካኝነት እቃዎቻችን ከጥቅም ውጭ ይሆናሉ። ለእናንተ ግልጽ ለማድረግ ይረዳችሁ ዘንድ ለምሳሌ የስቶቫችሁ መሰኪያ አንድ ወቅት ቀልጦ አይታችሁት ሊሆን ይችላል። ወይም ደግሞ የፍሪጃችሁ መሰኪያ ጫፉ በእሳት ቀልጦ አይታችሁ ሊሆን ይችላል። የቲቪያችሁም እንደዛው ግድግዳዎቻችሁ ላይ ያሉ ሶኬቶችም ቀልጠው ከጥቅም ውጭ ሆነው 2-3 ጊዜ ያስቀየራችሁ ሊሆን ይችላል። እንደዚሁም ሌሎች ሶኬቱ ላይ ያለው በኃይል ወይም ደግሞ በሂት ምክንያት የመቀለጥ ችግር ከምን መጣ? እንዴት መጣ? አንዳንዶቻችሁ አስቀየራችሁም ድጋሚ ችግር ተመልሶ መጥቶባችሁ ሊሆን ይችላል። እንግዲህ ይህንን አንድ በአንድ እናይና እቃዎቻችሁን እንዴት ከዚህ ነገር መጠበቅ እንደምትችሉ የመፍትሄ ሀሳብ እሰጣችኋለሁ።
የመጀመሪያው እንግዲህ ኤሌክትሪክ በባህሪው ሁለቱ ኔጌቲቭ እና ፖዘቲቭ ሽቦ በሚታሰሩበት ሰዓት በደንብ መጥበቅ አለበት። በደንብ ካልጠበቀ ሽቦው እና የሶኬታችሁ ጫፍ በሚገናኝና በሚላቀቅበት ሰዓት ስፓርክ ይፈጥራል። ስፓርክ ማለት ምን ማለት ነው? እናንተ ግልጽ ለማድረግ የእሳት ፍንጣቂ የመሰለ ነገር ይፈጥራል ስትሰኩ ወይ ስትነኩ። ያ በድግግሞሽ እየተደጋገመ ሙቀት ይፈጥራል። ይህ ሙቀት ደግሞ ፍሪኩዌንትሊ በጨመረ ቁጥር ግለት እንዲፈጠር ያደርጋል። ይህ ግለት ፕላስቲኩን አቃጥሎ ግፋ እያለ ወደ ገመዱ ሊያልፍ ይችላል። ገመዱ ላይ ደግሞ እኛ ካልደረስንበት ወይ ደግሞ ጫፉ ቀርቶ ካልቆመ በስተቀር ሙሉ ለሙሉ ወደ ኤሌክትሮኒክስ እቃው ሄዶ በቀጥታ ሊመለስ የማይችል አደጋ ያስከትላል ማለት ነው። እንግዲህ ይህ እንደተከሰተ ዘንድ የመጀመሪያው ነገርኳቸው ሁለቱ ኔጌቲቭ እና ፖዘቲቭ ሽቦዎች ግድግዳዎቻችሁ ላይ ያሉ ሶኬቶች በሚታሰሩ ሰዓት በጣም ጠብቀው ካልታሰሩ እነሱ ንቅናቄ ካለ ስፓርክ ይፈጥራል። የእሳት ፍንጣቂ። እነዚህ የእሳት ፍንጣቂዎች ግለት ይፈጥራሉ። ግለቱ ደግሞ ቀስ በቀስ የሰካነውን ሶኬት ያቀልጠዋል ማለት ነው። ይህ እንግዲህ ሁለቱ ገመድ የሰካንበት ሶኬት ላይ ቀልጦ ተገናኘ ማለት ዲቫይሱ በቀጥታ በርን እንዳያደርግና እንዲቃጠል ያደርጋል። ወይም ከጥቅም ውጭ እንዲሆን ያደርጋል። አንዳንድም ከፍ ሲል አደጋው ደግሞ ቤትም ሁሉ ሊያቃጥል ይችላል ማለት ነው። እንግዲህ ይህንን ቀላል የሚመስል ግን ከባድ ችግር ሊያስከትል ይችል ሁልጊዜ የሶኬት ጫፍ የምታስቀይሩ ሰዎች እንዳጋጣሚ ይህንን ችግር አስባችሁ ሊሆን ይችላል። እሱም ማስቀረት የሚቻለው አንደኛ የቤታችን የኤሌክትሪክ ኢንስታሌሽን ኢንስቶል ሲደረግ በተለይ እነዚህ ኢኩፕመንቶች ወይም ጃንክሽን ቦክሶች ስፕላይስ ላይ በደንብ ተጠንቅቆ ስፕላይስ ካለማድረግ የተነሳ፣ በሁለተኛ ደረጃ ፌል አድርገው በሚቀየሩበት ሰዓት ደግሞ ቴክኒሻኑ የሚሰራው ወይም እናንተ ልትሆኑ ትችላላችሁ እነዚህን ግራና ቀኝ ያሉ ኔጌቲቭ እና ፖዚቲቭ ዋየሮች በደንብ ካለመታሰር የተነሳ ንቅናቄው እንዲፈጠር ያደርጋል። በዚህ ንቅናቄ አማካኝነት እሳት ይፈጠራል። እሳት ከተፈጠረ ደግሞ ግለት አለ። ግለት ከተፈጠረ ፕላስቲክ ማቴሪያሎቹ ይቀልጡና ሁለቱን ሽቦዎች ያገናኛሉ። በሌላ በኩል ደግሞ የምትሰኩት ማቴሪያል ሊወስን ይችላል። ለምሳሌ ስቶቭ ላይ ይህ ችግር ተደጋጋሚ ይደርሳል። ምክንያቱም ጫፉ ስለሚቀየር ማለት ነው፣ በፕላጎች ስለሚቀየር። እነዚህን ፕላጎች ደግሞ የሚያስሯቸው የሚቀጥሏቸው ሰዎች ናቸው። እነዚህ ሰዎች ይህንን ችግር አስተውለው አያውቁትም። ስለዚህ እዛም ላይ ንቅናቄ በሚፈጠር ሰዓት ሂት ይፈጥራል። ያ ሂት አሁንም በቀጥታ ፕላስቲኩን አቅልጦ ገመዱ እንዲገናኝ ያደርገዋል። በዚህ ምክንያት ወይ 2-3 ታስቀይራላችሁ፣ ወይ ከጥቅም ውጭ ይሆናል፣ ወይ ደግሞ ኮንታክት ሊፈጠር ይችላል። እንግዲህ የችግር ከትንሹ በተደጋጋሚ ወደ ሰሪ ቤት ያንን ጫፍ ለማስቀየር ከመሄድ አልፎ እቃዎችን እስከ ማሳጠር ድረስ ሊደርስ ይችላል። ስለዚህ እነዚህን ነገሮች እንግዲህ እናንተ በአግባቡ ለመጀመሪያ ጊዜ እንደዚህ አይነት ችግር ተገጠማችሁ ሁለቱ ሽቦዎች ጫፋቸው ሲቀጠል በደንብ መታሰር አለበት። የመጀመሪያው። ሁለተኛው የምትሰኩበት ግድግዳ ላይ ከሆነ ወይም ደግሞ ከቆጣሪ የመጣ ሽቦ ከሆነ እዛ ላይም ሲታሰር በደንብ ጠብቆ መታሰር አለበት። እነዚህን ነገሮች ከተጠነቀቃችሁ ቢያንስ በውድ የገዛችሁትን ኤሌክትሮኒክስ እቃችሁን ከብልሽትና ከአደጋ ትጠብቃላችሁ ማለት ነው። በሁለተኛ ደረጃ እናንተም ጊዜያችሁን ታድናላችሁ፣ ገንዘባችሁን ትቆጥባላችሁ ማለት ነው። እንግዲህ ለዛሬ ይህንን ለእናንተ ቀላል የሚመስል ግን ብዙ ነገር ሊያስከትል የሚችል በተጠቀሙበት ጊዜ ጀባ ብያለሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሀሳብ አስተያየታችሁን በኮሜንት መስጫው ስራ አስፍሩልን። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እስከ ሳምንት። ኢትዮቴክ የኢትዮጵያውያን